ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ ዛሬም እንደተለመደው ፈታ ዘና ለማለት መጥቻለሁ ነው ኮመላጭ አብረን እንፍታታለን እስከ ቪዲዮ መጨረሻ እዚቹ እናገጣለን ማለት ነው። ይሄ ጉንፋን እስካሁን እንደተጠናወተኝ ያለው ሳይገለኝ አይለቀኝ መሰለኝ። እስኪ እንጸልዩልኝ። ሰው እኮ በጉንፋን ሊሞት ይችላል አይታወቅም። በዚሁ ይዞኝ እንዳይሄድ አያያዙ እንደዛ ነው። በቃ ይሄው ጎሮሮዬን ክርክር እያደረገኝ ወይ አልገደለኝ ወይ አላነሳኝ። ለማንኛውም የዶክተር የስ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ብትጀምሩ በጣም ነው ደስ ይላል። ዛሬም እንደ ሁል ጊዜው እንደተለመደው ያበዱና ቀውጤ የሆኑ የቪዲዮ ስብስቦችን ቀምሜ ከሽኜ እዤላችሁ ቀርብ ያለው ጎን ለጎን እናንተ ከፊት ለፊት አብረን ከት እስከ መጨረሻው እንስቃለን። እንደተለመደው ቪዲዮን ለመጀመር ዝግጁ ከሆናችሁ አዎ ዝግጁ ነኝ ጀምር በሉ። እንጀምር ወይ ዳይ ወደ ቪዲዮ ዳይ ይሄ ደግሞ ምንድነው? እግዚአብሔር ይማርሽ። ይሄ መቼም በሽታ ነው። እግዚአብሔር ይማርሽ፣ ጤናውን ይስጥሽ። አዎ ወደ ቀልብሽ ይመልስሽ ፈጣሪ። አርገሽከና ያየሽኝ ትቆሚና ያለሊትም አለፈና ያስመኘኛ እንደገና አሌላይነሽ ድማሜ ባላገኘሽም በድጋሜ ተረታው በሷ አስተጋድሜ ሆናብኝ በላይ ካቅሜ አማሌሌሌሌሌ ሱማሌሌሌላለው ጥሩ ነበር። ትራንዚሽኑ ጥሩ ነበር። አለባበስሽም ጥሩ ነበር። ትንሽ ባላንስ ያልሆነ ነገር ነው የታየኝ። እኔ አሁን ትንሽ ያልሆነ ነገር ነው ያየሁት። አዎ አድሎና መድሎ ይብቃ ተብሏል እኮ አንቺ ጋር አለ። እሱን አስተካኪ። እንዲህ ተገላልጠሽ ተላልጠሽ ነጠላ ይዘሻል። ወዴት ልትሄጂ? ቸርች ብቻ እንዳው ተመለሽ። በገመለክ ተመለሽ። አዲስ ነገር ያሳት መክቴ ሰላም ነሽ? እርግጤ እንዴት ነው? ሰላም ነው አለና። ማን ነው? ስማ፣ ምን አዲስ ነገር አለ? በእናትህ ሰፈር ያለውን የዘገየን ግሮሰሪ ያወቀው አሁንም አለ እንዴ? ባላባት ነገርም በጣም ነው የሚገርመው። አንቺ ጋር ምን አዲስ? እኔ ጋር አንቺ ባለፈው የሆነ ቅብጥ ምትል ሰራተኛ ተቀጥራለች ምናምን አላልኩም? ኤችአር ውስጥ ወሬኛ ነገሯ አሁንም አለች። ባላባት ነገርም በጣም ነው የሚገርመው። ሌላ ምን አዲስ ነገር አለ አንቺ ጋር? ሰፈር የሆነ ሼባ የአልጋ ቁራኛው ነው፣ የሞት አፋፍ ላይ ነው ያለው፣ አንድ ሐሙስ ነው የቀረው ምናምን አላልኩ? አሁንም አለ። አረ ይመቻችሁ። ቪዲዮአችንን ሰብስክራይብ ሳያደርግ የሚኮመኮመው ልጅ አሁንም ሰብስክራይብ አድርግ እንጂ ሰብስክራይብ እያደረጋችሁ ለማለት ኢትዮጵያ ውስጥ በላይቭ የግብረ ስጋ ግንኙነት አብረን እንየው እስኪ። ይሄው ላይቭ ላይ ሴክስ ተጀመረ። ምንድነው ከዚህ በላይ የምንጠብቀው? ተመልከቱት እስቲ። ይልሽ እንዳይት አታ ሊጀመርልህ ይሄ ትውልድ ነው ታዲያ። ይሄ ትውልድ ነው ነገ የተሻለ ነገር ይፈጥራል ተብሎ የሚታሰበው። ምንድነው ከዚህ በላይ ምን አይነት ጉድ ነው የምናየው? ኢትዮጵያ ውስጥ እንደዚህ አይነት ነገር ከተጀመረ ጭራሽ ደግሞ ትልቅ በሚባሉ ሰዎች ሳይሆን በጣም ትንሽዬ ከሚባሉ ልጆች ነው እንደዚህ አይነት ነገር እየወጣ ያለው። ነገ ምንድነው የሚሆኑት? ህፃናቶቹ ምንድነው የሚሆኑት? ነገ ምን አይነት ጉድ ነው የምናየው? ለነገሩ እነሱ ምንም ማድረግ አይችሉም። ምክንያቱም ሁሉ ነገር በይቅርታ እየታለፈ እያዩ ነው። ገባችሁ? እኔ ስጮህ የነበረው ስንት ቪዲዮ ስሰራ የነበረው ለዚህ ነው። በሶፎንያስ ጉዳይ እንደዛ ስጮህ የነበረው ለዚህ ነው። ያያችኋል? ሁሉ ነገር በይቅርታ እየታለፈ እዚህ ድረስ ደርሰናል። እነዚህ አሁን ይሄ ልጅ አጠገቡ ያለው ሰው ራሱ አላ ማቃጠል፣ እንደዚህ አይነት ሰው ማቃጠል ነው ያለብን። በቃ ማቃጠል፣ ለነገ ትውልድ ጸር የሚሆንን ሰው ማቃጠል። እግዚአብሔር ለምን ይጠቅማል ይሄ ልጅ? ንገሩኝ እስቲ። ለቤተሰብ አይጠቅም፣ ለዘመድ አይጠቅም፣ ለጓደኛ አይጠቅም፣ ለሀገር አይጠቅም። ለምን ይጠቅማል? ይሄ ሰው ቢገደል ራሱ እኔ ምንም እንትን ምለው ነገር የለኝም። እግዚአብሔር እንዴ አደባችሁን ግዙ። በተለይ ህፃናቶች አሁን እያደጋችሁ አላችሁ። ወደ ቲክቶክ ስትመጡ የምትሰሩትን ነገር ወቁ። ሶሻል ሚዲያ ነው ይሄ። ነገ ትዳር ይኖራል፣ ነገ ልጅ ይኖራል። ሶሻል ሚዲያ የያዘውን ነገር አይለቅም። ለምንድን ነው ስርዓት የማትይዙት? ኢትዮጵያ ወዴት እየሄደች ነው? የኢትዮጵያ መንግስት ቲክቶክ ላይ የሚሰዳደቡትንና ሌላ ነገር የሚሰሩትን ከምታስብ እንደዚህ አይነቶቹን ለምን አደብ አታስገዛም? እኔ ጥያቄ ይሄ ነው።
በስማ እዚህ ላይ ደርሰናል። እንግዲህ እንደ ማህበረሰብ ዘቅጠን ወርደን እዚህ ጋር ደርሰናል። በጣም ነው የሚያሳዝነው። በጣም በስማ። ለማንኛውም ወላጆች ልጆቻችሁ የት እንደሚውሉ ምን እንደሚሰሩ በደንብ ተከታተሉ። ያው ላይቭ ላይ ኢትዮጵያ ውስጥ ሴክስ ተጀምሯል በላይቭ። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። የዛሬው ደግሞ ጉድ ነው። የላይቭ ሲገርም እኔ መንገድ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ከስር ጽሁፉን አንብባችሁታል። የጋብቻ ወረቀት ካልያዝክ አልጋና አከራይም ሲባል አደባባይ ላይ የላይቭ ሲገርመን ደግሞ አደባባይ ላይ በነጠላ ተሸፋፍን። አረ ኢትዮጵያኖች ግድ የላችሁም። እንመለስ። እውነት እንመለስ። ገንዘብ የኃጢአት ስር ነው። አትውደዱ። ለምን ቅርንጫፉም ግንዱም ቅጠሉም አንድ ላይ ኃጢአት አርቄ ነው የምወደው እና በጽድቅ ልክፈሉ የቤት ኪራዩን፣ በጽድቅ ልክፈሉ ትምህርት ቤቱን። ወይ ንገሯቸው እየዞራችሁ የኃጢአት ስር ስለሆነ አትቀበሉ፣ በነፃ አገልግሎት ስጡ በሏቸው። ካልሆነ ለምን የግንዱ ዘር በሙሉ አይሆንም? ማራጭ የለም። እንወዳለን። እስኪ እናንተ ምን ትላላችሁ? ምን ታስባላችሁ? በሱ ሀሳብ ትስማማላችሁ? እስቲ በኮመንት ሴክሽን አሳውቁ። አቤት፣ ምን እያደረክ ነው? እየደወሉ አካውንትን አንቀሳቅሰው እያሉ ሲያስቸግሩ ጊዜ እና አይው እያንቀሳቀስኩት ነው። ይመች አንደኛ ፈታን ያረከን አመት ማን ነው? ግባ ማን ነው? ሰላም ነው? እንዴት ነህ? አሎ ማን ነው? አንተ ደግሞ ጨንገሬ ይባላል። ጭገር ይባላል? አይ ጨንገሬ ነው አልኩት። ጨንገሬ? አዎ። ምን ነው ታዲያ? ምን ፈለክ ጨንጉዬ? አንተ ሻዋንጊዛ ነህ? አዎ። ምን ነው? አይ ሻዋንጊዛ ነህ አንተ? አዎ። ምን ፈለክ? አንተ ሻዋንጊዛ ነህ? አዎ። ምንድን ነው ፈለከው? በጣም ድሮ አንተ መገደል ነው የመጣሁት። እኔ ነው የምገላው? አዎ። አንተ? አዎ። ይሄን ዚርገ ነማና ማን ነው ላገው? ግደል ጀደሪ ዚርጋሊ? አዎ። አንተ መገደል ነው የመጣሁት። ኢዛ ለጥሪ ጉዳቴ መራታ ለከላሁ ኢዛ ማን ነው ግደል ጀደሪ ዚርጋኒ? አዎ አልኩት እኮ አልሰማሁም። ማን ሲከፈለን ግደል ጀደሪ? ይኸው አንድ ዳቦ ሰጡኝና በዳቦ ነው የመጣሁት። በዳቦ ሰጡ እኔ ግደል ብሎ በቃ ማን ታረጋለህ መሰለህ? ጭገርዬ ማን ነው ጨንገርዬ? እኔ ሙሉ ዳቦ አስጋግሬ እሰጣለሁ። ግደል ብሎ የላከውን ሰውዬ ሂድና ግደል። እንደዛ ከሆነ ማለት ነው ሸው ቆይ እነሱን ገልጄ እመጣለሁ። እንዳለ ጨርሼ እመጣለሁ። ጠብቀኝ። ሂደኔ አንበሳ መሳነት እርገን ከነሞ መራታ ብያ በሪ ናቸው ይወጣ ቁጥር መራታ በቀዱም በቀሙ ይመቻችሁ። በአንድ ዳቦ ሰው ሊገል እኔ በአመት አንዴ ወይ ሁለቴ ብገባ ነው ኪችን እና አይ ቲንክ አሁን በአመት ሁለተኛ ነው መሰለኝና ላዛኛ ልሰራ ነው። ሽንኩርቱን መክተፍ አልችልም። ከታትፎ አዘጋጅቶ ጠብቀው ነበረ። ከዛ በኋላ ሽንኩርቴን አቁላላው በጭስ ተጠብሼ ለእናንተ ሙያዬን ለማሳየት ነው ይሄ ሁላ። ከዛ እዚህ ጋር ምን ግራ ገባኝ። ከሽንኩርቱ በኋላ ቲማቲም ነው ወይስ ስጋ ነው የሚገባው? በቃ ግራ ገብቶኝ ጨንቆኝ ነበር። ግን የመጣ ይምጣ ብዬ ስጋዬን ጨመርኩኝና አቁላላው። ከዛ ስጋዬ ሲደርስ ቲማቲም አረኩኝ፣ ትንሽ በርበሬ አረኩኝ። ላዛኛ ስለሚሰራ የላዛኛ ክሬሜን በጎን ሰራው። የገበታ ቅቤ፣ ነጭ ሽንኩርት፣ ትንሽ ፍርኖ ዱቄትና ወተቴን አረኩኝ። በጎን በኩል ደግሞ የላዛኛ ፓስቴን እየቀቀልኩኝ ነበረ ሁሉም እኩል እንዲደርስልኝ። ከዛ የክሬሜ ላይ ቺዝ ጨመርኩበት። እዩት ወፍረው እንዴት እንዳማረ። ከዛ በቃ ሁሉም ደረሰልኝ። መጀመሪያ የላዛኛ ፓስቴን፣ ስጋውን፣ ክሬሙን እያረኩኝ ደራረብኩበት። መጨረሻ ላይም በጣም ብዙ ቺዝ ነበር የጨመርኩበት። እዩት እንዴት እንደሚያምር እንዴት እንደሚጣፍጥ። ከዚህ በኋላ የሚቀጥለው አመት ነው ኪችን ምገባው። ምን ልስራላችሁ? ኮሜንት ላይ ጻፉልኝ። እየተባረከ እየበላሽ አንቺ በአመት አንዴ ሁለቴ ኪችን የምትገቢ ሴትዮ ቦምብ አለመስራትሽ እኔ ምንም እርግጠኛ አይደለሁም። የሆነ ነገር ቀላቅለሽ ቦምብ ልትሰሪ የሚፈነዳ ነገር ልትሰሪ ትችያለሽ። እንደው ባይፈነዳ መርዞ ነው ይገለኛል። መርዞ ነው የሚገለን። አንቺ የምትሰሪው አያቴ ምን ትል ነበር? ይብላኝ ለወለደሽ ያገባሽማ ይፈታሻል ትል ነበር። ያው ይፈታሻል እሱ ይገላገልሻል። ይብላኝ ለወለደሽ እንዴት ነው የሚያምሩት! አልፈለገም ፍቅር
በስማም እንዴት ነው የሚያምሩት! መታደል ነው መቼም እንደዚህ እዚህ እድሜ ድረስ በትዳር አብሮ መቆየት እንዴት ያምራሉ! በስማም ወለንፈስ እግዚአብሔር ጤናና እድሜ ይስጣቸው። አሁንም ጨምሮ ጨማምሮ ጤናና እድሜ ይስጣቸው። ያለፈ ታሪክ ያላት ሴት ማለት ወይም ደግሞ ድንግል የሌላት ሴት ማለት ያለፈ ታሪኳ ዛሬን ካበላሸብ ምን ዋጋ አለው? ያ ደግሞ አያበላሽውም ልትለኝ አትችልም። ወላሂ ላዚም ያበላሽዋል። ያለፈ ታሪኳ ዛሬን ያበላሽብሃል። አንተ ካገባሃት በኋላ ድንግል የሌላት ሴትዮ ዛሬን ያበላሽብሃል። በእርግጠኝነት ነው ምነግርህ። እንዴት ያበላሽብኛል በምን መልኩ ምናምን የሚለውን ስራ ላንተ ትችዋለሁ፣ ላንተ ጭንቅላት ትችዋለሁ። ቀለል አርገህ ተረዳው። በአጠቃላይ ዛሬን ያበላሽብሃልና ድንግል የሌላት ሴት ድንግል ካላት ሴት መቼም እኩል ልትሆን አትችልም። መቼም በአንድ ሚዛን ላይ አንድ ላይ ሊመዘኑ አይችሉም። እውነቴን ነው የምነግርህ ወላሂ ላዚም። ድንግል ያላት ሴት ማለት ያለፈ ታሪክ የላትም። ስለዚህ ትላንትናዋ ዛሬን አያበላሽብም። የትላንት ታሪክ የላትም። ያለፈ ቆሻሻ ታሪክ ስላሌላት ዛሬን ያንተን ዛሬ አያበላሽብም። ድንግል የሌላት ሴት ማለት ያንተን ውዱን ዛሬን ያለም ውዱ ቀን አይደለ ዛሬን ታበላሽብሃለች። ስለዚህ እቺን እንዳታገባ። ድንግል ካልሆነች ትቅርብህ። መልካም አዳር። እስኪ በዚህ ሐሳብ ተስማማላችሁ? ከበፊት ህይወት ካላት ህይወትን ታበላሻለች ነው ፖይንቱ። እስኪ እናንተን ሐሳብ ደግሞ በኮሜንት አሳውቁኝ። እስኪ ዛትዋን ደላላ ሰራተኛችን ወርስ ቀንሽ ደረሰ። እውነት እኮ ነው። ደላሎች በቃ ያስገባሉ መልሰው የተሻለ ቤት አግኝቼልሻለሁ እና ውጪ። የሚያስወጡትም እነሱ የሚያስገቡትም እረፍት ነው የሚነሷችሁ። እረፍት ኧረ ደላላ በስማም ያሳብዳችኋል። በቃሉ ቀንሽ ደረሰ። ይመችሽ። ወላሂ ነው የምልህ ይሄ አመት እኮ እንደተባረከ ማቀው እኔ አራዳ ልጆች አላየ ካለ ለቁልቢ ገብርኤላችን እንዲፋፈሽ ብለን እኛ በእስቲክፋር አስተክፍሩላ እያልን እናንተ ደግሞ እግዚኦ ማረና ክርስቶስ እያላችሁ በዱዓ ሀገራችንን የፍቅር ሀገር እናረጋታለን። በአላህ ፍቃድ ቁልቢ ገብርኤል እንገናኝ። ድሬዳዋ ያላችሁ ሰዎች አላህ ያገናኘን። እመጣለሁ። አላህ ያገናኘን። በቃ ከተሳካ እስከ ማታ ጨረስረስ አድርጌ እመጣለሁ። ሰላም አለይኩም። ትመችኛላችሁ። በዱዓ እንዳረሱኝ። ዋው ከላይ አይታችሁታል። ከላይ ኮፍያ አድርጓል፣ ከስር ነጠላ ለብሷል። ይመች። ያው ሁለቱ ሃይማኖቶች ለረጅም ጊዜ አብረው የኖሩ አብረው ተጋብተው በቃ ተፋቅረው በፍቅር የኖሩ ሃይማኖቶች ናቸውና ሁሌም እንደዛ እንዲሆን እመኛለሁ። ወንድሜ ያስተላለፍከው መልእክት በጣም ትልቅ ነው፣ በጣም ትልቅ ነው። እግዚአብሔር አንተን ይጠብቅ፣ ለኛም ደግሞ ፍቅር ይስጥ። ባለዋሽንት ዋው በቃ የሳክስፎን መክፈል ሲያቅት በዋሽንት በአገርኛ በቃ በአገር ምርት እንኩራ። በራሳችን እንኩራ። ይመቻቸው። ግን ትንሽ የሙሾ አልሆነ ዋሽንቱ የቀብር መሰለኝ ነው፣ እርግጠኛ አይደለሁም። እስኪ እናንተ ጻፍ አድርጎት። መልካም ጋብቻ ይኑላችሁ፣ መልካም ትዳር። ግን የሚያጨበጭብ ሰው አንድ ሰው እንኳን ቢኖር አሪፍ ነበር። ያበደ ፕሮፖዝ ይሆን ነበር። ይሄም ምርጥ ነው። ኮስት ሚኒማይዜሽን። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? አንድ ሴት ጫፏን አነካ ሁሉም ነው በቃ አንገብግቤያቸው በቃ እንደዛ ነገር ጨርሻቸው ነበረ ማለት ነው። እንትን እላቸዋለሁ። ይሄ እንዴት ነው አጓጉቼ ነገር አሻፍጄ ምናምን እንዴ እጥፍ እንደዛ ነው መሆን ያለበት ወንድ ልጅ ሲጀመር። እሺ ገባህ? ስለዚህ መጨረስ አለበት። እስከ ጥግ ማስጨረስ አለባት። ከገንዘብና ከእውቀት ገንዘብ ነው ገንዘብ 1 ሚሊዮን ብር ይሰጥሻል። 1 ሚሊዮን ብር ይሰጥሻል ከ80 ዓመት ሽማግሌ ጋር ለአንድ ሳምንት ትስማሚያለሽ? እሱ ይከብዳል። ለአንድ ሳምንት 1 ሚሊዮን ብር ማለት ማማ ይጨምሩት ወይ ገንዘቡን ጨመር ያድርጉታ። ከተጨመረ አንድ ሳምንት ስለሆነ 7 ሚሊዮን ያድርጉት። በአንድ ቀን 1 ሚሊዮን ይታሰብልኝ። የምሬን ነው። አስማሚው አልስማማም። 90 ነው ይቃል ግን ያ ሰውዬ 90 ዓመት ሰውዬ አለ እንዴ? ለምን የሌለው እኔ እንጃ። እድሜው ደግሞ ቢጨምር 2 ሚሊዮን ልትል ነው እቺ ሴት። ቢሞት ደግሞ 3 ሚሊዮን ምትል ይመስለኛል።
አረ ሴቶች ቀልብ ግዙ እውነት ቀልብ ግዙ። ገንዘብን እኮ የሚጠላ የለም፣ ግን ደግሞ ህሊናንና ነፍስያን ሽጦ እንደዚህ መሆን ጥሩ አይመስለኝም። እባክሽ ተመለሽ። የአንገቱና ቀበቶ ብቻ በኢትዮጵያ 41,500,000 ብር ነው። በዚህ ቪዲዮ ምሸልማችሁ የአንገቱ ስንት ግራም እንደሆነ ላወቀልኝ ነው። ቀበቶ ብቻ 550 ግራም ነው። የአንገቱን ግራም ገምታችሁ ኮመንት ላይ ጻፉልኝ። ምንም ላይክ ላላገኘ ኮመንት ጊቫዌ ይኖረዋል። እና ደግሞ በጣም ያዝናናኝና የወደድኩትን ቀልድ ላሰማችሁ። ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ ቤተሰቦቼ በጣም ወዳችኋለሁ። ቴንክ ዩ። አንቺ ልጅ ግን ለምን አትተይ ነው? ሜርሲ ነው አይደል ስምሽ? ሜርሲ መሰለኝ ስምሽ። ለምን አትተይንም? ተይን በቃ ኢትዮጵያ ውስጥ እኮ ዳቦ አስተዋውቂ። ዳቦ ነው የጠረረብን። ወርቅ እያመጣሽ 50 ሚሊዮን 20 ሚሊዮን የወርቅ ፓንት ትይናለሽ፣ የወርቅ ጃኬት፣ የወርቅ ጡት መያዣ ፑታንታ እያልሽ ለምን ግራ ተጋቢናለሽ እንዴ? ወይ የወርቅ ዳቦ ካለ እሱና በሱ ቢያንስ ብንጓጓ ይሻላል። ይሄ አሁን ለኛ ምንም ሴንስ አይሰጠንም። እውነቴን ነው የምልሽ። ማስታወቂያው እየሰራሽው ያለው ማስታወቂያ ትክክለኛ ቦታ አይደለም እየሄደ ያለው። ስለዛ ይቅርብሽ እንዴ። አወጫበረችን እንኳን ስንት አመት። ባሌን አንድ ሌት የሚያደርገው ነገር ላሳያችሁ። ሻ አንዴና ና አስታወሳችኋት? ባለፈው ሂማኔር 140 ሺህ ብር ይገዛችሁ እሷ ነች። ምንድነው ፈራ እንደባለፈው ና አይደለም። እሺ እኔ የቤት እመቤት ነኝ። እሱ ደግሞ ገንዘብ እየሰራ የሚያመጣ የሚያስተዳድረን በገንዘብ ደረጃ ባሌ ነው። አንገቱን እዩት። ዞር በለዛ። እሺ አንገቱን እዩት። ይሄንን ብር የብር ሀብል የአንገት ሀብል ማለት ነው። እኔ ከ9 አመት በፊት የመጀመሪያ ልጄን ስወልድ እሱ በሰጠኝ ብር አጠራቀሜ የገዛውለት ነው። እሱ ብር አግኝቶ የሚያስተዳድር ነው። እኔ የቤት እመቤት ነኝ፣ ግን እሱ የሚያጌጠው በብር ነው። ዋው! እኔ ደግሞ በወርቅ ነው። ሌላው ደግሞ የሚገርመው ነገር ልንገራችሁ፣ እዛው እያላችሁ አይፎን 14 ፕሮ ማክስ አሁን መቀርጽበት ስልክ ማለት ነው። እሱ ቴክኖ ስልክ ይዞ ነው ለኔ ይገዛልኝና በእነዚህ በጣም በብዙ ነገሮች ለየት ይላል የኔ ባል። ገና በጣም ብዙ ነገሮች አሉ ለየት የሚያደርጉት እነግራቸዋለሁ። ዋው ጥሩ ባል ነው ያለሽ። የብዙ ሚስቶች ምኞት ባል የሆነ ባል ነው ያለሽ። ኢማኔር ስትዩ 140 ሺህ ብር ሙሽሪት አድርጎ ይገዛልሻል፣ ወርቅም ስልክም። በቃ ይሄ ሁሉም ሴቶች የሚፈልጉት ባል ነው። ደበቅ ሸፈን ብታረጊ መልካም ነው ባይ ነኝ። ነገር ግን እስቲ የእናንተ ባሎች ከራሳቸው እናንተን ያስቀድማሉ ወይስ ከእናንተ ራሳቸውን ያስቀድማሉ? በኮሜንት ጻፉልኝ። ሰው ወደንተና ሲፈርድበት ሞት የሚሉት ዳር አይገርለት የኛ ለካተባ መሳቀቅ ስንት ዓመት ለኖርን ሀሳብ ጭንቅ ያንዳንድ ሰው ሕይወት ያሳዝናል። ራሱን ማሳገሎ ኖርኩ ይላል። በሉ እንግዲህ ሰዎች አልኩት ፈካፈካ ሀሳብ ትንኩልሱ ታምራላችሁ። ግን የሆነን ሰው ለማስቀናት አወቃችኋት። እች ልጅ የሆነን ሰው ለማስቀናት ነው እንደዚህ የምትሆነው። ድረሱበት፣ ራሳችሁ ድረሱበት። እግዚአብሔር ረድቶኝ ለእናቴ 500 ሺህ ብር ወይ ደግሞ ግማሽ ሚሊዮን ብር ስልክላት ያለ ቪዲዮ አለ። በጣም የቆየ ቪዲዮ ነው። እናቴ ሪታየር ከማድረጌ በፊት ከረጅም ጊዜ በፊት የተቀረጸ ቪዲዮ ነው። ያ ገንዘቡን ስልክላት የመጀመሪያ ጊዜ አይደለም የላኩላት። ከዛ በፊት በጣም ብዙ ብሮች ልኬላት አውቃለሁ። ያ ግን እንዳጋጣሚ ሆኖ በቪዲዮ ቀርጬ አስቀምጬው ነበርና እሱን ቪዲዮ አሁን አሳያቸዋለሁ። ይሄን ቪዲዮ እኔ ራሱ ሳየው በጣም ብዙ ጊዜ ሞቲቬት ያደርገኛልና እናንተ ትማሩበታላችሁ ብዬ ስላሰብኩ ነው። በጣም ሞቲቬት ያደርገኛል። አት ዘ ሴም ታይም ከእናቴ ጋር ያለኝን ክሎዝነስ ታዩበታላችሁ። በጣም እየሳቅን ነው የምናወራው። ድምጼ ራሱ እንደዚህ አይደለም። ከእናቴ ጋር ሳወራ ነው ድምጼ ራሱ ይቀየራል። ከሷ ጋር ሳወራ በሶስት ቋንቋዎች ነው የምናወራው። ሪል ደግሞ የሐረር ሰው ያለውን ይሄ ኦፕንነስ ያለውን ግልጽነት ባህሪና እናንተ ታዩበታላችሁ፣ ብዙ ትማሩበታላችሁ ብዬ አስባለሁ። ቪዲዮውን እስከ መጨረሻው ተከታተሉት። አሁን አስገባላችኋለሁ። ሶ አካውንቷን ጽፌያለሁ እና ስሟን አምጥቶልኛል። ሶ አሁን እዚህ ጋር ትራንስፈር አማውንት ሌትስ ሴይ 5000 50000 500,000 አይደለ? እንደዚህ ነው። አይ ቲንክ ባለሳሳት ቁጥሩ እንደዚህ ነው አይደለ? ይሄን ትንሽ ሸፈላል ቢርሳን አካውንት ሶ ቆይስ ደግሜ ልጻፈው 50 500 5000 50000 500,000 አይደለ? ከዛ ናሬቲቭ ትራንስፈር ነው። ትራንስፈር እንበለውና ከዛ ኢትዮጵያን ብር ስሟን አምጥቶልኛል። ኦኬ ይሄው ገብቶላታል። ኦፕን ይሄውና እንደምታዩት ከሚኪያስ ወደ ትነበብ ስጦታው
ገንዘቡ ገብቷል ማለት ነው። 500 ሺህ ብር ትንሽ ገንዘብ ነው፣ ግን ልደውላትና የምትለውን ነገር ላሰማችሁ ማሚዮ። ኦኬ አሁን እንዴት እንደምንኖረም ትገባችሁ። ሄሎ ማሚዮ፣ ተኛሽ እንዴ? እንዴ አሁን ደውለሽ አሁን በኋላ ተኛለሽ? አልቀረብም። አሁን ደውለሽ አንቺ ትልቅ ሰው ነሽ፣ ቤተሰተኛሽ ልጅ ነኝ ትይልን። አሁን ቼክ አድርጊ ብሩ ገብቷል እንዴ? ኧረ ብሬን አረሻሚ ላካ ሶሪ ዘጋችሁ። ገንዘቡ ቼክ ልታረገው እንትን ነው። እሺ አድርኛ ነው በማለ ያወራውባችሁ እና ቄት አሁን ትደውላለች፣ መልሳ ታያላችሁ። ማዘር ደውላለች። አሁን የምትለውን ነገር እንሰማለን። ሄሎ ገባ ሴኔ በኦሮምኛ ምን ነው አረግሽው? ሞቅ አደረገልሽ አካውንትሽን። አነሰችብሽ እኮ ቺቺ ብር እያነሰችብሽ ነው። አንቺ ለመርሻት እናቴ ለመርሻት እኔ በዛብኝ። አንቺ ያኔ ትንሿን ብር አካፍለሽ እኔ ይኸው በመቶ ሺዎች ተጨናነኩ። አሁን ሚሊዮን አለሽ አካውንትሽ ውስጥ አሁን በሚሊዮን ሆነልሽ። ምን ትፈልጊ? ስንት ሚሊዮን ሆነልሽ? አላህ ማለቁ ብለሻ። እኔ እዚህ እሰራለሁ፣ አንቺ ሙዩ ባንክሽን እናቴ። ሴኔ ማለቅኝ ሴኔ አከሲ ዱብኝ እንቅልፍሽ በቶሎ ነቃሽ ባንዴ። ምን ፈረንጆኒ ነቃን ብዙ ተምራችሁበታል ብዬ አስባለሁ። ከእናቴ ጋር ያለን ክሎዝነስ ስንስቅ የነበረውን ፓርት አይታችኋል ብዬ አስባለሁ። እግዚአብሔር ሁሉ እንደሚችል አይታችሁበታል ብዬ አስባለሁ። ልክ እናቴ ትላንትና ላይ የአቅሟን ሁሉ ለፍታ ያላትን እኩል አካፈለችኝ በሰዓቱ። እኔም ደግሞ አሁን ላይ እንደም ስቀልድ ሰምታችኋል አይደለ? አሁን አንቺ ድሮ በነበረ ሰዓት ትንሽ ገንዘብ አካፈልሽኝ፣ እኔ ደግሞ ያው በመቶ ሺዎችና በሚሊዮኖች እያጨናነኩሽ ነው እያካፈልኩሽ ነው አንቺን አልኳትና ልክ እንደምታዩት እዚህ ጋር ማለት ነው እናቴ ትላንትና የአቅሟን የችሎታዋን እግዚአብሔር በረዳት መጠን እኔ ላይ ኢንቨስት አደረገች። አሁን ደግሞ እግዚአብሔር በሰዓቱ እሷን ካሳት ማለት ነው። ይሄንን ላሳያችሁ ፈልጌ ነው። ህይወት መርዳት ያለባችሁ ህይወት በጉልበት አትመራም። እሺ ህይወት የምትመራው እግዚአብሔርን በማመንና በማስተዋል ነው። ወዳችኋለሁ። ሁላችሁንም መልካም ጊዜ ይሁንላችሁ። ሌትስ ጎ። ዋው የሚገርም ቪዲዮ። ሁላችሁም እናታችሁን እንደዚህ ለማስደሰት እናታችሁን ለመርዳት ያብቃችሁ። በጣም አስተማሪና ደስ የሚል ቪዲዮ ነው። ይሄ ጠዋት ማታ ዛሬ አመመኝ ተነገ ወዲያ ወገቤን ከዛ ራሴን ከዛ ይፈልጠኛል ከዛ ይቆርጠኛል ከዛ አርብ ነው ዛሬ 29 ነው ዛሬ 27 ነው ዛሬ 1 ነው ዛሬ 2 ነው ዛሬ ያደው አይደል ነው ዛሬ እንትን ነው ዛሬ አላረግም። መቼ ነው መታረጊው? Just make your wife happy bro. Just make her happy. ይሄ ሰውዬ በየሄደበት መድረክ ላይ በየሄደበት ፖድካስት ላይ የሚያወራው ስለዚህ ጉዳይ ነው። ስንት ባሎች ኮምፕሌን አድርገውለት እንደሆነ አላውቅም፣ ግን በጣም ያሳሰበው ጉዳይ ይሄ ነው። ስለዚህ ባሎች ሚስቶቻችሁ ሴክስ እንዲያረጓችሁ ከፈለጋችሁ አስደስቷቸው፣ አክብሯት፣ አፍቅሯት፣ ውደዷት፣ አዳምጧት። ሳትጠይቋት ትሰጣችኋለች። በስራ የደከመች ሚስት ለሴክስ ፍላጎት አይኖራትም። ጭንቀት ውስጥ ያለች ሚስት ለሴክስ ፍላጎት አይኖራትም። ሐዘን ውስጥ ያለች፣ ዲስአፖይንትመንት ውስጥ ያለች ሚስት ለሴክስ ፍላጎት አይኖራትም። ሚስቶቻችሁ ለሴክስ ፍላጎት እንዲኖራቸው የምትፈልጉ ከሆነ አስደስቷቸው። ጭንቀታቸውን ተጋሩላቸው፣ ድካማቸውን ተጋሩላቸው። የሚያወሩላችሁን ከቁም ነገር ቆጥራችሁ አዳምጧቸው። ሴት ልጅ አብራው ባለችው ሰው ደስተኛ ስትሆን በጣም ነው ሴክስ የሚያምራት። ከእናንተ በላይ ነው ባይ ዘ ዌይ ስሜት ያለን ሴቶች፣ እናንተ በላይ ያምረናል። ግን እንደናንተ በትዕዛዝ አይቆምልንም። ገብቷችኋል? በትዕዛዝ አይደለም የሴክስ ስሜት የሚመጣው። እሱ ሶሻል ሚዲያ ላይ ወጥቶ ስላዘዘ አይደለም የሚስቶቻችሁ ስሜት የሚመጣላችሁ። እናንተ ስላስደሰታችኋቸው፣ እናንተ ስላከበራችኋቸው፣ እናንተ ስላዳመጣችኋቸው ነው። ሚስታችሁን ከአልጋ ውጪ አስደስቱ፣ አልጋ ላይ ታስደስታችኋለች። this is some basic formula። እንዴት ነው ይሄ ሊገባችሁ ያልቻለው? አብዛኞቻችሁ አባታችሁ እናታችሁን ሲንከባከብ ስላላያችሁ እንዴት ሴትን መንከባከብ እንደምትችሉ አታውቁም። ተማሩ፣ ሮማንስ ተማሩ። መጋባታችሁ በፊት ስታደርጉት የነበረውን ነገር አሁንም አድርጉላት። ስጦታ ግዙላት፣ አበባ ገዝታችሁላት ግቡ። አበባ የምትወድ ከሆነ፣ መጽሐፍ የምትወድ ከሆነ ትንሽዬ ግጥም መጽሐፍ ገዝታችሁ ግቡ። ቤት ውስጥ ስራ የሚበዛባት ከሆነ አግዟት እንዳይደክማት። የሚያስጨንቋት የህይወት ፈተናዎች ካሉባት አዳምጧት ቁጭ ብላችሁ። ስሜቷን ተረዱ፣ እቀፏት፣ አይዞሽ ኢትስ ኦኬ ያልፋል እያላችሁ አጽናኗት። ሪሞቱን አስቀምጡ፣ ከሶፋ ላይ ተነሱና አጠገቧ ሁኑ። ፍቅር ዘፈን ክፈቱ፣ አስደንሷት፣ አብራችሁ አደንሱ። ራንደምሊ ደባብሷት። እናንተ ሴክስ ስትፈልጉ ብቻ ነው የምትጎትቷት። እንዲሁ ኖርማሊም ሴክስ ባይኖርም ዝም ብላችሁ ደባብሷት። ትከሻዋን ማሳጅ አድርጉ፣ እግሯን ማሳጅ አድርጉ፣ ሳሟት።
ጸጉሯን ዳብሱላት እና ደግሞ ሴክስ ስታደርጉ አስጨርሷት። እሷ እንደጨረሰች እሷ እንደረካች አረጋግጡ። ዝም ብላችሁ እላያ ላይ ጨፍራችሁ ዞራት በሉ። አመኝ ድገመኝ እንድትል አርጋት በቃ እንጂ እናንተ ስለ ሴክስ ስለፈለጋችሁ ብቻ እሷን ማብራ መፈለግ ኖ it doesn't work like that። ጭንቅላታችንና የተገናኘ ነው። እኛ እዚህ ጋር ስናርፍ እዚህ ጋር ስንደሰት እዚህ ጋርም ይመጣል። ወይ ውድ ሚስቶቻችሁን አስደስቱ። ማይ ጋድ ይሄንን ሰውዬ ደግሞ የሆነ ሰው መላበሉት ፕሊዝ። ከሱ የተሻለ ቴራፒስት የለም፣ ከሱ የተሻለ ካውንስለር የለም ኢትዮጵያ ውስጥ። እንደዚህ አይነት ሮንግ የሆነ ኢንፎርሜሽን ሮንግ የሆነ ናሬቲቭ ፑሽ ሲያደርግ የሚያርመው የሚያስተካክለው ሰው የለንም። ፍቅር አማካሪዎች ምን ሆናችሁ ነው ዝም ያላችሁት? እንደዚህ አይነት ምንም እዚህ ግባ የማይባል ምክር ሲመክር ቋማትስ የሉም? ማነው ሰርተፍኬት የሰጠው? ይሄ የስነ ልቦና አማካሪ ምናምን የሳይኮሎጂ ምናምን ምንም ተቋም የለንም እንደዚህ አይነት ነገሮችን የሚቆጣጠር። ካፕሎችን የሚያማክር ሰው ነው እኮ። ጨረሰች። ትንሽ ልቤ ፈርቶ ነበር። በዚህ ትወጣለች በዚህ በኩል ትመጣለች ብዬ ፈርቄ ነበር እውነት። ለማንኛውም እስኪ የእናንተ ሀሳብ ምንድን ነው? እስኪ በዚህ ሀሳብ ላይ ያላችሁን ነገር እስኪ ግልጽ አድርጋችሁ ሳትፈሩ በነፃነት በጨዋነት በኮመንት ሴክሽን አሳውቁኝ። እነሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ ተጠርጣሪ ናችሁ አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይህን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም። ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኛል። አይ ቲንክ ትልቅ ሰው ነው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው የምልህ። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጫሃል። ገባህ? እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ። ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ወጣ ገባ የሚሉ አሉ። እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም፣ የሚያስቀርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን፣ ሌላው በዛ ደረጃ እየሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል። እንደዚህ በአደባባይ ወጥተው አለምንም መረጃ ሊኖራቸው ይችላል፣ ውሸትም የእውነትም፣ አለምንም ማስረጃ አለምንም እውነት የሰዎችን ስም በዚህ ልክ ማጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል እና
መጀመሪያ ስለጠየቀኝ ነው የመለስኩት እንጂ በዚህ ስሜት ሆኜ ትንሽ ባልጠይቅ ሌሎች ጓደኞቼ የምጠይቅ። ይሄ የፊንቴክ ነገር በጣም አከራካሪ የሆነና ነገሩም ስር እየሰደደ ያው መኪና ይገዛልናል መኪና ይሰጠናል ብለው ገንዘብ የሰጡ ሰዎችም እየጠየቁ ነው። ከዛ ባሻገር ደግሞ ነገሩም በህግ ተይዞ በህግ ጠለላ ስር ነው ያሉትና ነገሮች በጣም እየከረሩ ነው። እንዴት እንደሚጠራ አላቅም። እስኪ ለወደፊት ደግሞ አብረን የምናየው ይሆናል። የዛሬ ቪዲዮዎቻችን እስካሁን ያያችሁትን ይመስሉ ነበር። ስትገቡ መሳሰብላችሁ የገባችሁ ሰዎች ሰብስክራይብ አድርጋችሁ ውጡ። ስትወጡ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ያገናኘን። ወዳችኋል።